ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ ዩቲዩብ ቻናል ተከታታዮች እንደተለመደው ጠቃሚ የሆነ ህግ ማብራሪያና ትንታኔ ይዤላችሁ መጥቻለሁ። ዛሬ የስጦታ ውልን በተመለከተ የስጦታ ውል እንዲሻር እንዲሰረዝ ሲጠየቅ በህግ ዘንድ ተቀባይነት ያላቸው ምክንያቶች ከፍትሐ ብሔር ህጋችን አንድ በአንድ እነግራችኋለሁ። አብራችሁን ቆዩ። እንግዲህ የማይንቀሳቀስ ንብረትም ሆነ ሌላ ተንቀሳቃሽ ንብረት አንድ ሰው ለሌላ ሰው በስጦታነት ሲሰጥ ስጦታ ሰጪ ይኖራል፣ ስጦታ ተቀባይ ይኖራል። የስጦታ ውልም በስጦታ ሰጪውና በስጦታ ተቀባዩ መካከል የሚደረግ የውል ስምምነት ነው ማለት ነው። በመሆኑም በተለያየ ምክንያት ስጦታ የሰጠው ሰው ሐሳቡን ቀይሮ ስጦታውን መሻርና መውሰድ ሊፈልግ ይችላል። እንደዚሁም ሌሎች መብት አለን የሚሉ የስጦታ ሰጪው ወራሾችም ይሁኑ ሶስተኛ ወገኖች እንደዚሁ ይሄ ስጦታ ውል እንዲፈርስ ጥቅማቸውን ስለሚነካ ንብረቱ እንዲወሰድባቸው ስለማይፈልጉ ስጦታውን ማሻር ማሰረዝ ይፈልጉ ይሆናል። በመሆኑም ዝም ብሎ በማንኛውም ምክንያት ስጦታ እንዲሻር መጠየቅ አይቻልም። በፍትሐ ብሔር ህጋችን ስጦታ እንዲሻር ወይም እንዲሰረዝ ከሚጠየቅባቸው ተቀባይነት ያላቸው ምክንያቶች ምንድናቸው የሚለውን በዝርዝር አንድ በአንድ እምነግራችሁ ይሆናል። አብራችሁኝ ቆዩ። እንግዲህ የመጀመሪያው ስጦታ እንዲሰረዝ ከሚጠየቅባቸው ምክንያቶች የሰጪው አእምሮ ትክክል አለመሆን ነው። ስጦታ የሚሰጠው ሰው ስጦታውን በሰጠበት ወቅት አእምሮ ትክክል ያልነበረ ከሆነ የስጦታ ውሉ እንዲሰረዝና ስጦታ ተቀባዩም የወሰደው ንብረት ካለ ንብረቱን እንዲመልስ ማድረግ ይቻላል ማለት ነው። ይሁንና ሰጪው ስጦታውን ባደረገበት ጊዜ የተከለከለ ሰው እንደሆነ ይሄ ማለት በፍርድ ቤት ማንኛውንም አይነት ህጋዊ ተግባር እንዳያከናውን ውል እንዳይዋል በፍርድ የተከለከለ እንደሆነ ስጦታውም በሞግዚቱ በኩል በደንብ ያልተደረገ ከሆነ ሞግዚት ካለው ስጦታውን ማፍረስ ይቻላል ማለት ነው። በተጨማሪም ሰጪው በፍርድ እንዲከለከል ጥያቄ ቀርቦ ፍርድ ቤቱ ውሳኔ ከመስጠቱ በፊት ስጦታ ሰጪው ከሞተም የስጦታ ውሉን ማፍረስ ይቻላል። ይሄ የመጀመሪያው ምክንያት ነው። ሁለተኛው ምክንያት ስጦታው የተደረገበት ምክንያት ግብረ ገብ ካልሆነና ወይም ህገ ወጥ ከሆነ ስጦታው ፈራሽ ነው ማለት ነው። ስጦታው ሲደረግ ስጦታው የተደረገበት አግባብ ለሞራል ተቃራኒ ከሆነ ወይም ህገ ወጥ ከሆነ የስጦታ ውሉ እንዲፈርስ መጠየቅ ይቻላል። ሶስተኛው ምክንያት የስጦታ ውል እንዲፈርስ ከሚጠየቅባቸው ምክንያቶች መካከል ሶስተኛው ምክንያት ይህ ስጦታ በመሳሳት የተደረገ ስጦታ ከሆነ ወራሾች እንዲሻር መጠየቅ ይችላሉ። በመሰረታዊ ውል ህግ መሰረት የተንኮል ሥራና መሳሳት ለውል መፍረስ ምክንያቶች ይሆናሉ። ነገር ግን ስጦታን በተመለከተ የሰጪው ወራሾች በተደረገው ስጦታ ተንኮል አለበት በማለት ስጦታ እንዲሻር መጠየቅ አይችሉም። በመሳሳት የተደረገ ስጦታ ግን ወራሾች እንዲሻር መጠየቅ ይችላሉ። ስህተቱም በተቀባዩ ማንነት ተቀባዩ ስጦታ ተቀባዩ የተሳሳተ ሰው ከሆነ ወይም በሚሰጠው ንብረት ላይ ከሆነ መሰረታዊ ስህተት በመሆኑ ስጦታውን ማፍረስ ይችላል። አንድ ስጦታ ሰጪ የሆነ ንብረቱን ሊሰጥ ብሎ ሌላ በመሳሳት ሌላን ከሰጠ እና የንብረቱ ማንነት ወይም የስጦታ ተቀባዩ ማንነት ስህተት ከሆነ መሰረታዊ ስህተት ስለሚሆን ስጦታውን ማፍረስ ይቻላል ማለት ነው። ሌላው ስጦታን ለማፍረስ በአራተኛ ደረጃ ከሚቀርበው ምክንያት የተቀባዩ የስጦታ ተቀባዩ ስጦታ የሚሰጠው ሰው ውለታ ቢስነት ነው። ስጦታ ተቀባዩ ውለታ ቢስ ነው የሚባለው ሟችን ለመውረስ የማይገባ የሚያደርጉ የወንጀል አይነቶች በፍትሐ ብሔር ህጋችን ወራሽ ሟችን ለመውረስ የማይገባ የሚያደርጉ ምክንያቶችን በሰጪው ላይ የሰራ እንደሆነ ውለታ ቢስ ነው ይባላል። በውርስ ህጋችን እንደተመለከተው አንድ ሰው ሟችን ለመውረስ የማይገባ ነው የሚባለው ደግሞ ሟቹን ወይም የሟቹን ተወላጆች ልጆቹ ማለት ነው ወይም ወላጆቹን አንዱን ወይም የሟችን ባል ወይም ሚስት አስቦ በመግደል የተፈረደበት ወይም ለመግደል በመሞከሩ የተቀጣ ከሆነ ወይም በሐሰት በመወንጀል ወይም በሐሰት ምስክርነት ከነዚህ ሰዎች መካከል በአንደኛው ላይ
የሞት ፍርድ ወይም ከ10 ዓመት የበለጠ የጽኑ እስራት ቅጣትን ለማስከተል የሚያሰጋ ሆኖ በዚሁ ሐሰት ሥራ የተቀጣ ከሆነ ውለታ ቢስ ነው ይባላል። በመሆኑም እንዲህ አይነቱ ድርጊቱን በስጦታ ሰጪው ላይ ከፈጸመ የስጦታ ውሉ እንዲፈርስ መጠየቅ ይቻላል ማለት ነው። ሌላው ስጦታ እንዲሻር የሚጠየቅበት በሕግ ዘንድ ተቀባይነት ያለው ምክንያት ክርክር ያለበትን ሀብት በስጦታ መስጠት ነው። ስጦታው የተደረገበት ጊዜ የተሰጠው ንብረት ክርክር ያለበት እንደሆነ በእንደዚህ ያለው ሀብት ላይ የተደረገው ስጦታ ፈራሽ ነው ማለት ነው። በመርህ ደረጃ ስጦታ በሰጪው ላይ ብቻ ግዴታ የሚጥል ቢሆንም በተቀባዩ ላይ ግዴታ ወይም ገደብ ሊጥል ይችላል። ይህ ግዴታ ወይም ገደብ ሕጋዊና ሞራላዊ መሆን አለበት። ሕጋዊና ሞራላዊ ካልሆነ ግን እንደሌለ ተቆጥሮ ስጦታው ይጸናል ማለት ነው። በሕጉ ከተቀመጡት የተቀባይ ግዴታዎች ውስጥ አንዱ ለሰጪ ቀለብ የመስጠት ግዴታ ነው። በውሉ ውስጥ ሰጪ ለተቀባዩ ቀለብ መስጠት አለበት በሚል በግልጽ የተቀመጠ የውል ቃል ባይኖርም እንኳ ሰጪው በድህነት ላይ ወድቆ ሲገኝ ስጦታ ተቀባዩ ወይም ስጦታ የተሰጠው ሰው ለሰጪው ቀለብ የመስጠት ግዴታ አለበት ማለት ነው። በድህነት የወደቀው ሰጪ ታዲያ ቀለቡን ሲፈልግ በሕግ ለእርሱ ቀለብ የመስጠት ግዴታ ያለባቸው ሰዎች መካከል ይሄ ስጦታ ተሰጥቶት ንብረት የወሰደ ሰው ነው ማለት ነው። እንግዲህ ይህ ሰው ስጦታ ተቀባዩ ስጦታ ሰጪው በድህነት ላይ ወድቆ ዝም ካለው እና ቀለብ የመስጠት ግዴታውን ካልተወጣ ይሄ የስጦታ ውል ስምምነት እንዲፈርስና ንብረቱ እንዲመለስለት ማድረግ ይቻላል ማለት ነው። እዚህ ጋር ልብ ማለት ያለባችሁ ከነዚህ ከዘረዘርኩላችሁ ምክንያቶች ውጪ በሌላ ምክንያት ስጦታ እንዲፈርስ ወይም እንዲሻር ጥያቄ ማቅረብ አይቻልም ማለት ነው። የሰጠሁት የራሴን ንብረት ነው፣ በፈለገኝ ጊዜ ደግሞ ሐሳቤን ቀይሬ ውሉን አፍርሼ ንብረቴን አስመልሳለሁ ወይም በፈለገኝ ጊዜ እቀማዋለሁ ማለት አይቻልም። ስጦታ ከውል አይነቶች አንዱ የውል አይነት ነው። በመሆኑም ስጦታ ሰጪም ስጦታ ተቀባይም በዚህ ውል መሰረት እንዲገደዱ የሚደረግበት አግባብና ውል ደግሞ እንደምታውቁት በሁለት ተዋዋይ ወገኖች መካከል ሕግ ሆኖ የሚያገለግል በመሆኑ መብትና ግዴታን ይፈጥራል። በሁለት ወገኖች መካከል መብትና ግዴታን ይጥላል ማለት ነው። እንደዚሁ ስጦታ እንዲሻር የሚቀርብ ጥያቄ የጊዜ ገደብ ወይም ይርጋ አለው። በማንኛውም ጊዜ በ10 ዓመት፣ በ5 ዓመት፣ በ15 ዓመት ስጦታው እንዲፈርስ የሚጠየቅበት አግባብ የለም። ስጦታ እንዲሻር የሚቀርብ ጥያቄ ደግሞ ስጦታው ከተደረገበት ቀን አንስቶ በ2 ዓመት ጊዜ ውስጥ መቅረብ አለበት። በ2 ዓመት ጊዜ ውስጥ ስጦታው ውሉ ከተደረገ በ2 ዓመት ጊዜ ውስጥ ስጦታው ውል እንዲሻር ጥያቄ ካልቀረበ ለፍርድ ቤት ከዛ በኋላ በይርጋ ስለሚታገድ ጥያቄው ማንኛውም ስጦታ ሰጪውም ይሁን ሌሎች ይመለከተኛል የሚሉ ወራሾች፣ ሶስተኛ ወገኖች ስጦታው እንዲሻር ከ2 ዓመት ጊዜ በኋላ ጥያቄያቸውን ማቅረብ አይችሉም። ጥያቄያቸውም በይርጋ የተገደበ የተዘጋ ነው የሚሆነው። ይህንን አውቃችሁ የስጦታ ውል ተቀባዮችም ሆነ ሰጪዎች በዚሁ አግባብ የስጦታ ውል ስምምነታችሁን እንድታደርጉ እንደዚሁም የፕሮግራም ተከታታዮች ስለ ስጦታ ውል ስምምነት የሚፈርስባቸው ምክንያቶች ይህን ግንዛቤ እንድትጨብጡ በማለት ያቀረብኩላችሁ የሕግ ማብራሪያና ትንታኔ ይህን ይመስል ነበር። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ቀን እንዲሆንላችሁ ተመኘሁ።